መንግስት ለምንድነው ከሃይማኖት ተቋማት ላይ ግብር የሚያሰበስበው? ለምሳሌ ያህል የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያንን ብንወስድ የአዲስ አበባ ሀገረ ስብከትን ብቻ ብንወስድ እንዲያውም አንዳንድ ቤተክርስቲያናት ብንወስድ ኦዲተብል ያልሆነ ገቢዎችን ያስገባሉ። ሳሊተ ምሕረትን ማየት ይቻላል። ሲምፕል ኤግዛምፕል፣ ቀላል የማይባል ገቢ ነው የሚያስገቡት። ለምንድነው የማይሰበስበው ገቢ ይመስላችኋል? ለምሳሌ የሃይማኖት ተቋማት አትስረቅ፣ አታመንዝር፣ የሰውን አትመኝ፣ አትግደል ሲሉ ምን ማለታቸው ነው? አትግደል ብሎ በሚያስተምሩ ሰዓት የማይገሉ ሰዎችን እያፈራ ነው ማለት ነው አይደለም? የማይገሉ ሰዎች በፈሩ ቁጥር መንግስት ገዳዮችን የሚፈልግበትን ኮስት እየቀነሰ ነው ማለት ነው። አትስረቅ ሲልህ የማይሰርቅ ሰው እያፈራ ነው ማለት ነው። የማይሰርቅ ሰው በፈራ ቁጥር መንግስት ሌባዎችን ለመፈለግ፣ ለማሰር፣ ሌባውን ለመቀለብ የሚያወጣውን ወጪ ይቀንስልናል ማለት ነው። በተዘዋዋሪ መንገድ የሃይማኖት ተቋማት እየከፈሉት ነው ማለት ነው። ስነ ምግባርን በማስተማር ዜጎችን የማይሰርቅ ዜጋን፣ የማይገል ዜጋን፣ የሰውን የማይመኝ የማይጣላ ሰላማዊ ዜጋን በመፍጠር እየከፈለ ነው ማለት ነው። በካሽ ባይሆንም ክፍያው በዚህ እየከፈለ ነው። ነገር ግን አሁን ላይ ያሉ የኢትዮጵያ ውስጥ ያሉ የሃይማኖት ተቋማት ይህን ዲሲፕሊን እያስተማሩ ነው ወይ ካል ነው፣ እያባባሱ ነው። ዋናዎቹ የሌቦች መናኸሪያ፣ ዋናዎቹ የገዳዮች መናኸሪያ፣ ዋናዎቹ እነሱ የሆኑ መሆናቸው መጀመሪያ ያረጋግጥ። ካረጋገጠ በኋላ ግን ስራቸውን እየሰሩ ስላልሆነ ግብር ሊጥልባቸው ይገባል። ቢኮዝ እነሱ ያፈሯቸው ሌቦች ለመያዝ መንግስት ወጪ እያወጣ ነው ያለው። እውነቴን ነው የምላችሁ። ቤተክርስቲያን ፊት ለፊት የሚጠላ ሰው ይሻላል ቤተክርስቲያን ውስጥ ገብቶ ለቤተክርስቲያን ተንቆርቋሪ መስሎ የራሱን ሽቀላ የሚሸቅል። ይሄ ነው በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ዘመድ መስለው የሚበዘብሷትን ሰዎች ማስወጣት አልቻለችም። ከላይ ከሲኖዶሱ ጀምሮ እንደኔ በመላ ኢትዮጵያ ያሉ የኦርቶዶክስ እምነት ተከታዮች የሚያዋጡት ወጪ፣ የሚከፈላቸው ክፍያዎች በሲኖዶሱ ነው መመራት ያለበት። ስትራክቸሩ እንደ መንግስት ሆኖ በበጀት ነው መተዳደር ያለባቸው እንጂ አንዱ በደህና ጊዜ ጥሩ መሬት ስለያዘ ጥሩ ያከራያል። ጭፈራ ቤት ጭው ዙሪያው ሳሊተ ምሕረት መውሰድ ይቻላል። ጭፈራ ቤት ነበር፣ ጫት ቤት ነበር ሲያከራዩ የነበሩት። ቤተክርስቲያን ከጀርባ አለ ተደብቆ። ያንን መሬት በጊዜ ስለያዙት ገቢ ያገኙበታል። ኦዲት እናርጋችሁ በሚባልበት ሰዓት ክርስቶስን ኦዲታችን ይላሉ። እነዚህ ሰዎች ናቸው የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን እየጎዳት ያሉት። ፓስተሮቹም እንደዛ ናቸው፣ ሼኮቹም እንደዛው ናቸው አሉ የተሰገሰቡ እዛ ውስጥ። ስለዚህ እነዚህ ሰዎች ሊወጡ ይገባል። እቺን እናዳምጣት እስቲ። ቪዲዮ ዘፈን ጭፈራ ቢሆን ሼር ታረጉ ነበር። እስኪ ቪዲዮ ሼር ኮፒ ሊንክ አርጉልኝ። 100 ጊዜ ሼር 100 ጊዜ ኮፒ ሊንክ አርጉ። ኮሜንት ላይ 16 ቁጥርን ጻፉልኝ። ይህ ቅቡላ የምታዩት ይህም ቤተ መቅደስ መጥቶ ያፈረሰው ነው። ከአዲስ አበባ 700 ኪሎ ሜትር ደብረ ሲና። እንግዲህ ምን እያለ ነው? በቤተ ክርስቲያን የመጣው ቅቡላ ነው ይሄ ይለናል። እንግዲህ ቤተ ክርስቲያን ይመታል በተለያየ ጊዜ። በጦርነት ጊዜ የተለያዩ የሃይማኖት ተቋማት ተመተው አይተናል። የጦርነት ሰለባ ሆነዋል። ነገር ግን የዚህ ሰውዬን ውሸት ነው የምነግራቸው። እንግዲህ አንድ መሳሪያ ሲተኮስ ምኑ ነው? አረሩ ነው የሚሄደው አይደል እንዴ? ቅቡላው ወይም ቀለሃው እዛው ነው የሚያርፈው። ቤተ ክርስቲያኗን የመታት ይሄ ነው ብሎ ያሳየናል። ይኸው አይኑ ያወጣው ውሸት ማለት ነው። ቤተ ክርስቲያኗ ስለፈረሰች ትሰራ፣ ምንም እኮ ተቃውሞ የለንም። እንደዚህ በመዋሸት አይደለም። ደግሞ እንደዚህ ዘመኑ ምክንያት ይፈልጋል። በምክንያት ልታስረዳው ይገባል። ጥያቄ ይጠይቃል። አለበለዚያ ለቆ ይሄዳል። እንደዚህ ተሰስገ እየዋሸህ ይሄ ሰውዬ እንግዲህ የንግድ ቤት አለው። አወሉ ህንፃ ነው የንግድ ቤት ያለው፣ የተደራጀ በቤተ ክርስቲያን የሸቀለ ያለ ሰው ነው። አዛኝ በቃ እሱ ነው የቤተ ክርስቲያን ጠባቂ። እናንተ ነገ የሆነ ነገር ስንናገረው ደግሞ ያኮርፋል። ይሄንን አንድ በሉልኝ። እንቀጥል። 10 ሚሊዮን $45,000 የሚያወጣ
28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ይመጣል። ቁጥሩን በቅጡ ሰምታችሁኛል። 10 ሚሊዮን 45,000 ዶላር የሚያወጣ 28.7 ግራም ዲያመንድ ከጋምቤላ ወደ አዲስ አበባ ለመሸጥ ይመጣል። ይሄ ሰውዬ ቂጤሳ አበራ ይባላል። ከጋምቤላ 28.7 ግራም ዲያመንድ ይዞ ይመጣና የሚገዛው ሰው በደላላ ያፈላልጋል። በጊዜው ምንዛሬ 60 ሚሊዮን የኢትዮጵያ ብር ይሸጥና ሰዎቹ ይህንን ብር በዶላር ይሰጡታል። በዶላር 10 ሚሊዮን 45,000 ብር ሲሰጡት በዶላር አልፈልግም፣ በብር ቀጥታ አካውንቴ ላይ አስገቡልኝ ይላቸዋል። በጊዜው ሰዎቹ ብር አልነበራቸውምና በቃ ዘርዝረን ሰኞ ዕለት እናስገባልሃለን አካውንት ላይ፣ እስከዛው ድረስ ዲያመንዱ አንተ ጋር ይቀመጥ፣ ብሩን ያዝነውም ዶላር እኛ እንዘረዝራለን ይሉና በዚህ ይስማማሉ። ቂጤሳ ከጋምቤላ ነው የመጣውና ሌባ ይፈራና ወደ ቸርች ይሄዳል። እስራኤል ዳንሳ ጋር ማለት ነው። አንድም ከሌባ ፍራቻ ነው፣ አዲስ አበባ ሌባ ይሰርቀኛል ብሎ ነው። ሁለትም ደግሞ እንዲባረክለት ዲያመንዱ እንዲባረክለት ፈልጎ ነው ወደ እስራኤል ዳንሳ ይሄደው። በእርግጥ ያሳዝነኛል ይህ ሰውዬ። ከዚህ በፊት ታሪኩን ነግሬያችኋለሁና ያን ጊዜ ትንሽ ፎሎወር ስለነበረኝ ብዙዎቻችሁ አልሰማችሁትም ይሆናል። ስሙት። አሁን እስራኤል ዳንሳ ጋር ይሄድና ለእስራኤል ዳንሳ ጸልይልኝ ብሎ ዲያመንዱን ይሰጠዋል። እስራኤል ዳንሳ ከዚህ በፊት ዲያመንድ አይቶ አያውቅም ነበርና ሁሉንም ምዕመናን ተንበርከኩ ይላቸዋል። ተንበርከከው ሲጸልዩ ጸልየው ሲነሱ ዲያመንዱ እጁ ላይ አልነበረም። እስራኤል ዳንሳ ጋር የት ሄደ ሲለው ሰይጣን ወሰደው። ሰይጣን እንደ ሰይጣን ይወስዳል ብዬ እዛው መድረክ ላይ ስተናነቀው እስራኤል ዳንሳን የእስራኤል ዳንሳ ጋርዶች ይዘውኝ ገስታ ውስጥ አስገብተው ደበደቡኝ ይላል ቂጤሳ አበራ። ከደበደቡት በኋላ ውልቅልቅ አርገውት እዛ ገስት ሃውስ ውስጥ አንዳንድ ታሪኮቹን ይጠይቁታል። የባንክ አካውንቱን፣ ዘመዶቹ የት እንዳሉ፣ ሚስቱ የት እንዳለች፣ እህቱ የት እንዳለች ከጠየቁት በኋላ በሳምንቱ ሌላ ቸርች ይሄዳል ቂጤሳ አበራ። እንደዛ ተመቶ ማለት ነው። እዛ ቸርች ደግሞ ያለው ሌላኛው ፓስተር ይሄ ታሪክ ተነግሮታል። ይሄን አካውንት ያለ ሰውዬ፣ ድንጋይ ጠፋብኝ የምትል ሰውዬ እና ወደ መድረኩ ጣ ይሏል። ዲያመንዱን መውሰዳቸው እንትን ሳይል ምን ይሉታል? ዲያመንዱን ጅጅጋ አይቼዋለሁ፣ ሰይጣን ወስዶ ጅጅጋ ነው ያለው፣ እህት ጋር ነው ያለው ይሉታል። እንግዲህ ዲያመንዱን መውሰዳቸው ሳያንስ ከእህቱ ጋር ሰላም የተቀመጠችው እህቱ ጋር ለማጣላት ማለት ነው። ይሄ ታሪክ የቆየ ታሪክ ነው። 2011 ዓመተ ምህረት ላይ የተከሰተ ቢሆንም አሳዛኝና የኛ እነዚህ የሐሰተኛ ነቢያት ሌብነቶቻቸውን ግልጥ አድርጎ ያሳየ ነውና ኢሳት ዶክመንተሪ ላይ ተጨማሪውን አዳምጡት። ሌላኛው ፊንቴክ ኢንቨስትመንት ይኸውላችሁ ጤግሮስ ትሬዲንግ ይባላል። የአዲስ አበባ ትምህርት ቢሮን ታርጌት አድርጎ የተንቀሳቀሰ ነው። የአዲስ አበባ ትምህርት ቢሮ ሰራተኞች፣ መምህራን ለምን በባስ ይሄዳሉ? እኔ ያለሁ። ስለዚህ 25% ወዲህ በሉና የቀረውን ቀስ ብላችሁ ትከፍላላችሁ፣ ብር አንጡ ሲል የአዲስ አበባ ትምህርት ቢሮ ስጡት ያመጣላችኋል ብሎ ነበረ። በዚህ ምክንያት ነው የአዲስ አበባ ትምህርት ቢሮ ባሳደረበት እምነት ምክንያት የአዲስ አበባ ትምህርት ቢሮ ላይ የሚሰሩ ሰራተኞች፣ መምህራን እንካ አሉት። ዓመት ከ2 ወር ነው። የውሃ ሽታ አልተመለሰም። ሄሎ ታክሲን ባህልና ቱሪዝም ስጡ ብሎ እንደተባበረው ሁሉ ኤላ አውቶንም የአዲስ አበባ መንገዶችና ትራንስፖርት ቢሮ ስጡ ያመጣላችኋል ብሎ ነበር። ጤግሮስ ትሬዲንግንም የአዲስ አበባ መምህራን የአዲስ አበባ ትምህርት ቢሮ ስጡ ብሎ ነበር። እዚህ ጋር ልሳካ ስለሆነ ደግሞ ጤግሮስ ትሬዲንግ ወደ ኦሮሚያ ወጣቶች ስፖርትና ወጣቶች ቢሮ ሄዷል።
የኦሮሚያ ወጣቶች ከስራ አጥነት እገላገላቸዋለሁና 25%ን አንጡ፣ የቀረውን ቀስ ብላችሁ ያለ ወለድ ትከፍላላችሁ ይላችሁ። የፊንቴክ ጸባይ ያለ ወለድ ትከፍላላችሁ ሲል የኦሮሚያ ወጣቶች እናት የኦሮሚያ ባህልና ወጣቶች ተባባሪ ሆኖ ስጡ ብሏቸው ነበር። ይኸው አመት አለፈው እላችኋለሁ። አሁን እንደዚህ አይነት እስካመሮች በብዛት ታማኝነትን እያገኙ ያሉት የመንግስት ቢሮዎችን ትብብር በመጠየቅ ሄሎ ታክሲ ባህልና ቱሪዝም፣ ኤላ አውቶ አዲስ አበባ መንገዶች፣ ጤግሮስ ትሬዲንግ፣ የአዲስ አበባ ትምህርት ቢሮና የኦሮሚያ ስፖርትና ወጣቶች ትብብር ስላደረገላቸው ይኸው በጋራ እየዘረፈን ነው እላችኋለሁ። ሌላኛው ፊንቴክ ጤግሮስ ትሬዲንግ የኦሮሚያ ፖሊስ ኮሚሽን ነቃ ማለት አሁን ነው። ነቃ በል።